ሰላም የሚኪ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮ ድሮፕ ሺፒንግ ምን እንደሆነና እንዴት በቀላሉ ድሮፕ ሺፒንግን በቤታችሁ ሆናችሁ መስራት እንደምትችሉ አሳያችኋለሁ። እናም ይሄ ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንግባ። ድሮፕ ሺፒንግ ማለት ምን ማለት ነው? ድሮፕ ሺፒንግ ማለት እናንተ ጋር የሌለ እቃ ነገር ግን ከሌላ ስቶር ከዋናው ከማምረቻው ትገዙና ለሌላ ግለሰብ አትርፋችሁ መሸጥ ማለት ነው። ይሄም ከማምረቻው በሚሸጡት እቃ በሪል ሳይሆን በኦንላይን ነው። ስለዚህ ይሄን ኢትዮጵያ ውስጥ እንዴት እንደምትሰሩ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ለምሳሌ ከአሊ ኤክስፕረስ ላይ አንድ አነስ ያለ ዋጋ ያለው እቃ ትቀበሉና ሾፒፋይ የሚባል ስቶር በነፃ ያቀርብላችሁ አለ። አንድ ወር ነፃ ነው። ከዛ 3 ወር ያህል አንድ ዶላር እየከፈላችሁ ነው የምትቀጥሉት ማለት ነው። ስለዚህ ሾፒፋይ ላይ ስቶር ከመረጣችሁ በኋላ አሊ ኤክስፕረስ ላይ የገዛችሁትን እቃ እዛ ላይ አሪፍ ማስታወቂያ በመስራትና አሪፍ ዲስክሪፕሽን በመስጠት አትርፋችሁ ዋጋውን ጨምራችሁ መሸጥ ትችላላችሁ ማለት ነው። ምናልባት ደግሞ ከአሊ ኤክስፕረስ እቃ ለመግዛት ካልተመቻችሁ እዛው ኦንላይን ላይ እቃውን ክሬት አድርጋችሁ እንዴት እንደምትሸጡ በዚህ ቪዲዮ አሳያችኋለሁ ማለት ነው። የቱን ፓርት እንዲያመልጣችሁ አልፈልግም። ስለዚህ ይሄን ፕሪንት ኦን ዲማንድ ቢዝነስ ለመስራት አንድ ዌብሳይት ያስፈልገናል ማለት ነው። በዚህ ዌብሳይት ነው የምንገባው። እሱም ፕሪንቲፋይ ነው። printify.com ብለን እንግባ። printify.com ብላችሁ መግባት ትችላላችሁ። ከዛ printify.com ብላችሁ የሚመጣላችሁ ይሄ ነው። ስለዚህ ኮንቲኒው አስ ጎግል ማለት ትችላላችሁ ወይም እዚህ ጋር ኢሜይላችሁ መጻፍ ትችላላችሁ ማለት ነው።